ቢስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የመሪያም ቲዩብ ተከታታይ ወንድም እህቶች እንደምን አላችሁ? ሀባይብ በያላችሁበት የአላህ ሰላም የአላህ እዝነት የአላህ ጥበቃ አይለያችሁ አይለየን ኢንሻአላህ። በየመንም ላይ ለደረሰብን አደጋ አላህ ሱብሃነሁ ወተዓላ ለሞት ወንድምና እህቶቻችን ከሸሂዶች አላህ ያደርጋቸው። በአዱንያ ላይ ሸሂድ መሆናቸው ባይነገርላቸውም ወይም ደግሞ በሸሂድ ሁኔታ ባይከበሩም ነገር ግን በአኸራ ላይ ሸሂድ እንደሚሆኑ ያው በእሳት አደጋ ገደል የገባ በመኪና አደጋ እንደዚህ የሞቱ ሰዎች ሸሂድ ናቸው፣ ከሸሂዶች ጋር ይቀሰቀሳሉ ተብለናል። እና አላህ ሱብሃነሁ ወተዓላ ይህንን በአዱንያ ላይ የተቃጠሉትን ቃጠሎ የመጨረሻ አላህ ያደርግላቸው። ጀነተል ፊርደውስን አላህ ይወፍቃቸው። ለቤተሰብንም ሙሉ መጽናናትን አላህ ይስጣቸው። ከባድ ነው። እኛንም አላህ በሰላም ከቤተሰቦቻችን ጋር ይቀላቅለን እላለሁኝ። ሀባይብ ዛሬ ስለ አንድ ሰው ላወራ መጣሁ። በጣም ደስ የሚል ጽሁፍ ነው። ተመስጬ ነው የጨረስኩት። ረጅም ነገር ማንበብ አልወድም። ሀይቃ አጭር ነገር ሆኖ ቁም ነገር አዘሎችን እወዳለሁኝ እና ይሄንን ግን ሳላውቀው ነበረ የጨረስኩት ማለት ነው። ኢንሻአላህ ካረዘመ የሚረዝም ከሆነ ቆርጠዋለሁ ማለት ነው። ኢንሻአላህ ዘይድ ኢብኑ ሳቢት ረዲየላሁ ዐንሁ ሰዎች ሆይ ስለ ቁርአን መጠየቅ የፈለገ ወደ ዘይድ ኢብኑ ሳቢት ይሄድ ይሉ ነበር ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ። ሂጅራ ካለፈ 2 ዓመት ተቆጥሯል። የመዲና ከተማ ነዋሪዎች በስተደቡብ በምትገኘው በዲር ለሚደረገው ዘመቻ ዝግጅት በመጣደፍ ላይ ናቸው። ታላቁ ነቢይ ሰለላሁ ዐለይሂ ወሰለም ሙስሊሞችን ለብዙ ዓመታት በማሰቃየት ላይ ያለውንና ግባቸውን ከነጨራሹ ለማደፍረስ በሚሯሯጡ ጠላት ላይ ለመዝመት የተዘጋጀውን ጦር ለመጨረሻ ጊዜ አቋሙን እየገመገሙ ነበረ። አንድ 13 ዓመት ያልሞላው ታዳጊ ወጣት ከሰልፈኞች መካከል ወጣና ልበ ሙሉ ንቁ ነበረ። ቁመቱ ከራሱ ቁመት ጋር የሚስተካከል ምናልባትም የሚበልጥ ሰይፍ አንግቧል። ነብዩ ሰለላሁ ዐለይሂ ወሰለም ወዳሉበት ሄደና የአላህ መልእክተኛ ሆይ ራሴን ለእርስዎ ሰጥቻለሁ፣ ከእርስዎ ጋር እንዲሆን ይፍቀዱልኝ አለ። የአላህን ጥላቶች ከሰንደቀው ስር ተሰልፌ ልዋጋ በማለት ጠየቀ። ነቢዩ ሰለላሁ ዐለይሂ ወሰለም በመደነቅ ተመለከቱት። ትከሻውን በፍቅር ስሜት አሻሹት። በጀግንነቱ ተደነቁ። ነገር ግን ልጅ ስለሆነ ወደ ግንባር እንዲሄድ አልተፈቀደለትም። ለጋው ወጣት ዘይድ ኢብኑ ሳቢት ቀልቡ ተሰብሮ ተከፍቶ ተመለሰ። በተመጣጣኝና ዝግ ባለ እርምጃ እየተራመደ በቁጭት ስሜቱን መሬትን በሰይፍ እየቀደደ አለመደሰቱን ገለጸ። በመጀመሪያ የነቢዩ ሰለላሁ ዐለይሂ ወሰለም ዘመቻ የመሳተፍ እድል ሳያገኝ ቀረ። እናቱም ነዋር ቢንት ማሊክ በቁጭት ተከተለች። በዚህ ወሳኝ ወቅት ልጇ ከሙጃሂዶች ሰራዊት ጋር ሆኖ ከነቢዩ ሰለላሁ ዐለይሂ ወሰለም ጎን ቢሰለፍ ምኞቷ ነበረ። ከአንድ ዓመት በኋላ ከቁረይሾች ጋራ እሁድ ላይ ለሚደረገው ፊልሚያ ዝግጅት እንደተጀመረ አንድ ብዙ የጦር መሳሪያዎች፣ ጎራዴዎች፣ ጦሮች፣ ቀስቶች፣ ጋሻዎች የታጠቀ የታዳጊ ወጣቶች ቡድን ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣ። አባላቱ በሙስሊሙ ሰራዊት ውስጥ በየትኛውም ደረጃ ተሰልፈው የበኩላቸውን አስተዋጽኦ ለማድረግ ከፍተኛ ጉጉት ነበራቸው። ከአባላቱ ሁለቱ ጠንካራ እና በሰውነታቸው የደረጁ እና የጦር መሳሪያ ለመያዝ የሚችሉ ሆነው በመገኘታቸው በሙስሊሙ ኃይል ውስጥ እንዲታቀፍ ተፈቀደላቸው። የዑመር ረዲየላሁ ዐንሁ ልጅ አብደላህ እና ዘይድ ኢብኑ ሳቢት አሁንም ልጆችና ለመዋጋት ባለመድረሳቸው የጦሩ አባል እንዲሆኑ አልተፈቀደላቸውም። ዘይድ ሁለተኛ ማለት ነው።
ዘይድ ለህዝቡ ሙስሊሙ ወታደራዊ ግልጋሎት እንዲሰጥ የተፈቀደለት 16 ዓመት ሲሞላው በኸንደቅ የጉዞ ዘመቻ ነው። ዘይድ ረዲየላሁ አንሁ ኢስላማዊ ጦሮችን የመሳተፍ ከፍተኛ ጉጉት ቢኖረውም በሙስሊሞች ዘንድ የሚታወሰው ግን በተፈላሚነቱ አይደለም። በበድር ጦርነት ለመሳተፍ ያቀረበው ጥያቄ አሉታዊ ምላሽ ከተሰጠው ጊዜ ጀምሮ በዋና ዋና ጦሮች ለመሳተፍ ያልደረሰ ህፃን መሆኑን አምኖበታል። ንቁ አእምሮ ከእድሜው ጋር ግንኙነት በሌላቸው ነገር ግን ከነብዩ ሰለላሁ ዐለይሂ ወሰለም ጋር የሚያቀራርቡት በሆነ አገልግሎት መስኮች አዘነበ። በእውቀት መስክ በተለይም በቁርአን በሐዲስ በቃል በመሸምደድ ላይ ለመሰማራት አሰበ። ሀሳቡን ለእናቱ አማከራት። እናቱም በሀሳቡ በጣም ተደስታ የልቡ እንዲሳካ ደፋ ቀና ማለት ጀመረች። ነዋር ለአንዳንድ አንሷሮች የመዲና ሙስሊሞች ማለትም ስለ ልጇ ምኞት አፈን ነዋር ለአንዳንድ አንሷሮች የመዲና ሙስሊሞች ማለትም ስለ ልጇ ምኞት አጫውታቸው። ሰዎቹም ጉዳዩን ነብዩ ሰለላሁ ዐለይሂ ወሰለም ጋራ አደረሱት። ልጃችን ዘይድ ኢብኑ ሳቢት 17 የቁርአን ምዕራፎችን ሐፍዟል፣ በልቡ ይዟል። አቀራሩም የተስተካከለ ነው። ከእርሱ ጋር መቅረብ የሚፈልገው በዚህ አይነቱ ሙያ ነው። ከፈለጉ ሲያነብ ያዳምጡት አሉ። ሱብሃንአላህ። ያኛው አልተሳካለትም፣ መፋለው ስላልተሳካለት ሌላ ዘይድ ደግሞ በቁርአን መጣ ማለት ነው። ዘይድ ከሸመደዳቸው የቁርአን ምዕራፎች አነበበላቸው። የንባብ ስልቱ ግልጽና የሚጥም ከመሆኑ ባሻገር ድምፁን ከፍ ዝቅ ቆም አደራረጉ የሚያነበውን በደንብ የተረዳው መሆኑን ያመላክታል። ነብዩ ሰለላሁ ዐለይሂ ወሰለም በጣም ተደሰቱ። በእርግጥ የዘይድ ችሎታ ዘመዶቹ ከገለጹት የበለጠ ሆኖ አገኙት። ከዚህ በኋላ ነብዩ ሰለላሁ ዐለይሂ ወሰለም የአእምሮ ብስለት፣ ብልሃትነት፣ ጥበብን እና ጽናትን በሚጠይቅ ስራ ላይ መደቡት ይላል። በጣም ረዥም ነው። ይሄ ብቻ አይደለም፣ ገና ብዙ ያወራልና ኢንሻአላህ በቀጣይ እንድንመለስ ላለሁኝ። ምክንያቱም በጣም ይረዝማል፣ ረዥም ነው። ነገር ግን በጣም የሚስምና የሚያሳሳ ነው። ዘይድ ኢብኑ ሳቢት በሀዲሶችም ላይ አሉ። የህይወት ታሪክ ብዙ ያጫውታልና አላህ ሱብሃነሁ ወተዓላ መልካም ስራቸውን ይውደድላቸው። እኛም በእነሱ መንገድ በእነሱ ሱና ላይ የምንሄድ የምንጸና አላህ ያደርገን እላለሁኝ። እንዳይበዛባችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።